ይህ ልጅ በአንሶላዎቹ ላይ የደም ጠብታዎችን ተመለከተ እና ወዲያውኑ እህቱ የወር አበባዋ እንደመጣባት ተረዳ። በፍጥነት የቆሸሸው ሱሪ እንድታጥብ ረዳት እና ወላጆቻቸው ፈጽሞ እንዳያውቁ አስጠነቀቃት። ምክንያቱም ካወቁ ለገንዘብ ሲሉ ይድሯታል። እህቱን ለመጠበቅ ዜይን ያለመታከት ይሰራ ነበር። በቀን በየመንገዱ ጭማቂ ይሸጥ ነበር። በሌሊት ደግሞ የጋዝ ሲሊንደሮችን ይሸከም ነበር። ጠንክሮ ከሰራ እህቱን በደህና ሊጠብቃትና በሕይወታቸው ውስጥ የተወሰነ መረጋጋትን ሊያመጣ እንደሚችል ያምን ነበር። ነገር ግን በመጨረሻ ወላጆቻቸው ስለ ወር አበባዋ አወቁ። ዜይን ወደ ቤት ሲመለስ አከራዩ ከእህቱ ጎን ተቀምጦ አየ። በጣም ተናዶ እናቱን ጠየቃት። እርሷም በቀዘቀዘ ስሜት እህቱ ለወራት ያልተከፈለውን የቤት ኪራይ ለመሸፈን እንደምትውል አስረዳችው። የወላጆቹ ውሳኔ መቃወምም እንደማይችል ስላወቀ ዜይን ከእህቱ ጋር ለመኮብለል በሚስጥር አቀደ። ልብሶቻቸውን ቋጠረ። ያጠራቀመውን ገንዘብ ምግብ ለመግዛት ተጠቀመበት እና አስቀድሞ ሹፌር አዘጋጀ። ነገር ግን በፍጥነት ወደ ቤት ሲመለስ ወላጆቹ እህቱን ለመውሰድ እየተዘጋጁ ነበር። ዜይን በቁጣና በተስፋ መቁረጥ ተሞላ። ጮኸ እና ተማጸነ። ነገር ግን አባቱ ምንም አልሰማውም። ዝም ብሎ ልጅቷን አነሳት፣ ብስክሌቱ ላይ አሰራት እና ወደ አከራዩ ቤት መንዳት ጀመረ። በዚህን ጊዜ እነዛ ወንድምና እህት ተለያዩ። በቁጣ ተውጦና በቤተሰቡ ተስፋ ቆርጦ ዜይን ቤቱን ጥሎ ለመሄድ ወሳኝ ውሳኔ ያደረገ። ብቻውን አውቶቡስ ላይ ተሳፈረ እና የጎዳና ልጅ ሆኖ ሕይወትን ጀመረ። ስርበው የተረፈ ምግብ ይፈልግ ነበር። ስራ ለመፈለግ በየቦታው ዞሮ፣ ነገር ግን ሁልጊዜ ውድቅ ይደረግ ነበር። ማንም ሊቀጥረው አልፈለገም። ማንም ሊያስጠጋውም አልደፈረም። አንድ ቀን በረሃብና በተስፋ መቁረጥ ውስጥ ሆኖ ዜይን አንድ ሱቅ ውጪ ለረጅም ጊዜ ቆመ። ያኔ ነበር አንዲት ሴት ወጣት ያገኘችው። ወደ እርሷ ጠጋ ብሎ ምግብ አለሽ? ትንሽ ልትሰጪኝ ትችያለሽ? ብሎ ጠየቀ። እርሷም አልመለሰችለትም። ስለዚህ ዜይን በጸጥታ ተከተላት። በእርሱ ውስጥ የራሷን ማንነት ስላየች የሴትዮዋ ልብ ራራ። ልጇን በመንከባከብ እንዲረዳት ስራ ሰጠችው። ስሟ ኤሊ ነበር። ከወለደች በኋላ በፍቅረኛዋ ስለተከዳች ብቻዋን ሕይወት ለመግፋት እየታገለች ነበር። በኤሊ ቤት ዜይን በመጨረሻ የደህንነት ስሜት እንደገና ተሰማው። ይህንን እንደ ጊዜያዊ ቤት በመቁጠር ልጇን በትጋት ይንከባከብ ነበር። ነገር ግን አንድ ቀን ኤሊ ወጣችና አልተመለሰችም። ሕፃኑ ሳያቋርጥ አለቀሰ እና ዜይን ይህን አጭር መጠለያ እንደገና ማብቃቱን አወቀ። ሕፃኑን ተሸክሞ ስለ ኤሊ ወሬ በየቦታው ጠየቀ። በመጨረሻም የአንድ ጎረቤት ልጅን ስኬትቦርድ ወሰደ እና ሕፃኑን ይዞ የዘላንነት ሕይወቱን ቀጠለ። ራሱንና ሕፃኑን ለመደገፍ ዜይን ያሰበውን ሁሉ ሞከረ። ከእርዳታ ፕሮግራሞች የሕፃናት ወተት ለማግኘት ዋሸ። ሕፃኑም በጋራጅ ውስጥ አጠበ። ዞር እንዳይልበትም በገመድ ራሱ ጋር አሰረው እና በመንገድ ላይ መጠጦችንም ጭምር ይሸጥ ነበር። እነዚህ እርምጃዎች ረሃብን ለተወሰነ ጊዜ ቢያስቆሙለትም እንዲህ አይነቱ ሕይወት ሊቀጥል አልቻለም። አማራጭ ሲያጣ ዜይን በመጨረሻ ሕፃኑን ለአንድ ሰው ሰጠው። እየራቀ ሲሄድ በየመሃሉ ወደ ኋላ እየተመለከተ ልቡ በማመንታትና ረዳት በማጣት ስሜት ከብዶት ነበር። አሁን ተስፋ ማድረግ የሚችለው ነገር ቢኖር ያ ሰው ለልጁ ጥሩ የማደጎ ቤት እንደሚያገኝለት ብቻ ነበር። በምላሹ ዜይን የኢሚግሬሽን ወጪን ለመሸፈን የሚያበቃ $400 ተቀበለ። የጎደለው ብቸኛው ነገር የራሱ የልደት የምስክር ወረቀት ነበር። ነገር ግን ወደ ቤት ሲመለስ ከሚያስፈልገው ሰነድ ይልቅ የእህቱ የሞት የምስክር ወረቀት ተሰጠው። ፈጽሞ ያልጠበቀው መርዶ ነበር። ይህ አሳዛኝ ታሪክም እዚህ ላይ ያበቃል። እናንተስ እህታችሁ ልትዳር ስትል ምን ተሰማችሁ? ሐሳባችሁን በኮሜንት አስቀምጡ። ፎሎ ማድረግ እንዳይረሳ።